እዛው አሜሪካን ወደ ቴክሳስ ግዛት ስናልፍ ያገኘነው ድንቅ መረጃ እናካፍላችሁ። እንደ አውሮፓውያን አቆጣጠር ከ1836 ጀምሮ ለ10 ዓመታት ያህል የአሜሪካ ግዛቶች አንዷ የሆነችው ቴክሳስ ሉዓላዊት ሀገር ተብላ በፈረንሳይ፣ በቤልጂየም፣ ኔዘርላንድና በራሷ በአሜሪካን ዕውቅና የተሰጣት ነበረች ይለናል ምንጫችን። እንደ አውሮፓውያን አቆጣጠር ከማርች 2 1836 እስከ ፌብሩዋሪ 19 1946 ድረስ የቴክሳስ ግዛትን ከኢትዮጵያውያን ጋር የሚያገናኛቸው አንድ ጨዋታ አለ። እናካፍላችሁ። ይህንን መረጃ ያጫወቱን አንድ የኮሪያ ዘማች ኢትዮጵያዊ ወታደር ናቸው። በወቅቱ በተባበሩት መንግስታት ድርጅት ጥያቄ የተለያዩ ሀገራት ለኮሪያ ጦርነት ጦር ሰራዊቶቻቸውን ወደ ኮሪያ አዝምተው ነበር። የአሜሪካ ወታደሮችም እንደዚሁ ጥምር ጦሩን ለማገዝ ዘምተው ነበር። ወታደሮቹ ታዲያ በጊዜው ጦርነቱን አምነው የዘመቱበት ባለመሆኑ የላካቸውን የጊዜውን የአሜሪካ 34ኛ ፕሬዝዳንት ድዋይት አይዘንሃወርን በብርቱ ይቃወሙት ነበር። በኮሪያም ሳሉ ፕሬዝዳንት አይዘንሃወርንና የመገንጠል ጥያቄን ደጋግማ የምታነሳውን የቴክሳስን ግዛት በማጣመር ደጋግመው የሚወቅሱበት አንድ ስድብ ነበራቸው። ጋዳሚት አይዘንሃወር ኢንክሉዲንግ ቴክሳስ የሚል። በጊዜው አብዛኛዎቹ ኢትዮጵያውያን ዘማቾች የአሜሪካ ወታደሮች ይህችን ስድብ ደጋግመው ሲሳደቧት ይሰማሉ። ለብዙዎቹ ግን ትክክለኛ ትርጉሟ በቅጡ አልገባቻቸውም። ከአሜሪካን ወታደሮች ጋር አብሮ በመዋልም ስድቧን ለመዷት፣ ተመቸቻቸውም። ታዲያ ጦርነቱ አብቅቶ የኢትዮጵያ ኮሪያ ዘማች ወታደሮች ወደ አገራቸው ሲመለሱ በትንሹም በትልቁም ጉዳይ ሲናደዱ ጋዳሚት አይዘንሃወር ኢንክሉዲንግ ቴክሳስ ይሉ ነበር ብለውኛል።